ኦኬ ፌሚኒስት ቲዮሪ ላይ ቴስት ብሉ ፕሪንቱ ላይ እንደምታዩት ሶስተኛው ቲም ነው ፌሚኒስት ቲዮሪ። ዛሬ በዚህኛው ቪዲዮ የማሳያችሁ ፌሚኒስት ቲዮሪ ላይ ቴስት ብሉ ፕሪንቱ ላይ ምን አይነት ኦብጀክቲቮች አሉት ወይም የሚፈለገው ጄኔራል ኮምፒታንሲ ምንድን ነው ያሉት እያንዳንዱ ኮርስ ላይ ፌሚኒስት ቲዮሪ ላይ ያሉት ስፔሲፊክ ኦብጀክቲቮች ወይም ለርኒንግ አውትካምስ ምንድን ናቸው የሚሉትን እሱን መሰረት አድርጌ እኔ ያዘጋጀሁት ፓወርፖይንት አለ። እዛ ላይ የት ቦታዎች ላይ ፎከስ አድርጋችሁ እንደምታነቡ ሃይላይት እሰጣችኋለሁ ማለት ነው። እና እዚህ ጋር እንደምታዩት ቴም ስሪ አለ እዚህ ጋር ማነው ቴም ቱ ኮንሴፕትስ ኤንድ ቲዮሪስ ኦፍ ጀንደር ኤንድ ዲቨሎፕመንት በሚለው ስር እዚህ ጋር እንደምታዩት ፌሚኒስት ቲዮሪ እዚህ ጋር አለ ማለት ነው። ዛሬ ማሳያችሁ የዚህን ኮርስ አጠቃላይ ጄኔራል ኦብጀክቲቭ ምንድነው ወይም ኮምፒተንሲው ምንድነው የሚለውን አሳያችኋለሁ። በመቀጠል ደግሞ ስፔሲፊክ ኦብጀክቲቮች ወይም ለርኒንግ አውትካምስ ምንድናቸው የሚለውን አሳያችኋለሁ ማለት ነው። ምክንያቱም አጠቃላይ እዚህ ኮርስ ላይ የሚወጣ 7 ጥያቄ አለ። እነዚህ 7 ጥያቄዎች የሚወጡት ምንን ቤዝ አድርገው ነው ማለት ነው? እዚህ ጋር ያሉትን ጄኔራል ኦብጀክቲቭ እና እዚህ ጋር የተቀመጠውን ስፔሲፊክ ኦብጀክቲቭ ወይም ለርኒንግ አውትካምስ መሰረት አድርገው ነው የሚወጣው ማለት ነው። ስለዚህ ምንጊዜም ማስታወስ ያለባችሁ እነዚህን ሁለት ነገሮች ነው ማለት ነው። ጄኔራል ኦብጀክቲቭ ኤንድ ስፔሲፊክ ኦብጀክቲቭ ወይም ለርኒንግ አውትካምስ እያንዳንዱ ኮርስ ላይ ይሄን መሰረት አድርጋችሁ ነው ማንበብ መቻል ያለባችሁ። ስለዚህ ፌሚኒስት ቲዮሪን ስፔሲፊክ ኦብጀክቲቭ ወይም ለርኒንግ አውትካም ስናየው ምንድነው የሚለው ዲስክራይብ ዘ ስሪ ፌሚኒስት theories or describe the three feminist movements laid ground for gender equality and equity ይላል ማለት ነው። ስለዚህ ጥያቄዎቹ የመጀመሪያዎቹ ጥያቄዎች ምን ላይ ትኩረት የሚያደርጉ ናቸው? ፌሚኒስት ሙቭመንት ላይ ትኩረት የሚያደርጉ ጥያቄዎች ናቸው ማለት ነው። ስለዚህ እዛ ላይ ፎከስ አድርጋችሁ ማንበብ መቻል አለባችሁ። ሁለተኛው ስፔሲፊክ ኦብጀክቲቭ ወይም አውትካም ምንድነው የዚህ ኮርስ? እዚህ ጋር እንደምታዩት the concept of feminism and reasons for its emergent ይላል። ስለዚህ እነዚህ ላይ ቤዝድ ሆናችሁ ትዘጋጃላችሁ ማለት ነው። አጠቃላይ እዚህ ኮርስ ላይ የሚወጡት 7 ጥያቄዎች እነዚህ ሁለቱ ስፔሲፊክ ኦብጀክቲቭ ላይ ቤዝድ አድርገው የሚወጡ ጥያቄዎች ናቸው ማለት ነው። ኦኬ አሁን ወደ ኮርሱ እንምጣ። ይህ የምታዩት ዴፊኒሽን ኮንሴፕት ኤንድ ዘ ዌይ ኦፍ ፌሚኒዝም ሙቭመንት የሚል አጠቃላይ ስለ ፌሚኒስት ቲዮሪ እናንተ የተማራችሁበት ማቴሪያል ነው። ቅድም ቴስት ብሉ ፕሪንቱ ላይ እንዳየነው ሁለት ስፔሲፊክ ኦብጀክቲቮች አሉት ብለናል። ይሄ ኮርስ ለኤግዚት ኤግዛማችሁ 7 ጥያቄዎች ይወጣሉ። ስለዚህ ስፔሲፊክ ኦብጀክቲቮቹ ምንድነው ያልነው? የመጀመሪያው ዲስክራይብ ዘ ስሪ ፌሚኒስት ሙቭመንት ዛት ሌድ ግራውንድ ፎር ጀንደር ኢኳሊቲ ኤንድ ኢኩዊቲ ነው የሚለው። የሚያተኩረው ምን ላይ ነው? ስለ ፌሚኒስት ሙቭመንት ነው። እነዛ ፌሚኒስት ሙቭመንቶች 3 አይነት ፌሚኒስት ሙቭመንቶች አሉ እንደምታስታውሱት ዘ ፈርስት ዌቭ፣ ዘ ሰከንድ ዌቭ ኤንድ ዘ ሰርድ ዌቭ ፌሚኒስት ሙቭመንት። ስለዚህ እዛ ላይ ትኩረት የሚያደርግ ስፔሲፊክ ኦብጀክቲቭ ነው ማለት ነው። ሁለተኛው ምንድነው? ዘ ኮንሴፕት ኦፍ ፌሚኒዝም ኤንድ ሪዝንስ ፎር ኢትስ ኢመርጀንት። ስለዚህ ቴስት ብሉፕሪንታችሁ ላይ ፌሚኒስት ቲዮሪን በተመለከተ የሚወጡ 7 ጥያቄዎች እነዚህ ሁለት ስፔሲፊክ ኦብጀክቲቮች ላይ መሰረት አድርገው የሚወጡ ጥያቄዎች ናቸው ማለት ነው። ስለዚህ እዚህ ማቴሪያል ላይ እነዚህ ፖይንቶች ወይም እነዚህ ሀሳቦች እንዴት ማግኘት እንደምትችሉ እንዴት እነሱ ላይ ፎከስ እንደምታደርጉ አሁን እናያለን ማለት ነው። ስለዚህ የመጀመሪያው ስፔሲፊክ ኦብጀክቲቭ ምንድነው የሚለው ስሪ ፌሚኒስት ሙቭመንትስ ዛት ሌድ ዘ ግራውንድ ፎር ጀንደር ኢኳሊቲ ኤንድ ኢኩዊቲ ነው የሚለው። ስለዚህ እዚህ ጋር ለምሳሌ እዚህ ማቴሪያል ላይ ዌብስ ኦፍ ፌሚኒዝም የሚላል ይሄ ማቴሪያል እናንተም ጋር አለ። ስለዚህ እዚህ አካባቢ ትኩረት አድርጋችሁ ማንበብ መቻል አለባችሁ ማለት ነው። ዌብስ ኦፍ ፌሚኒዝም የሚለው እዚህ ጋር እንደምታዩት the history of the modern western feminism movement is divided into 3 waves ይላል። ስለዚህ the first wave comprised women's suffrage movement of the 90s and early 20th century promoting women's right to vote። ስለዚህ የመጀመሪያው ፌሚኒስት እንቅስቃሴ ወይ ሙቭመንት ትኩረት የሚያደርገው ምን ላይ ነው ማለት ነው? ፕሮሞቲንግ ውሜንስ ራይት ቱ ቮት የሴቶች የመምረጥ መብት ላይ ትኩረት ያደረገ የፌሚኒስት እንቅስቃሴ ነበር ማለት ነው። ስለዚህ ጥያቄው ምን ተብሎ ሊዘጋጅ ይችላል? በምርጫ መልክ የመጀመሪያው የፌሚኒዝም ሙቭመንት
ትኩረት ምን ነበር ብሎ የሰከንድ ዌቭ ፌሚኒዝም የሰርድ ዌቭ ፌሚኒዝም ዋነኛ ሙቭመንቶችን አምጥቶ እዚህ ጋር ምን ሊያደርገው ይችላል ማለት ነው፣ ሊጨምራቸው ይችላል ማለት ነው። ስለዚህ በትክክል እናንተ የእያንዳንዱ ፌሚኒዝም ሙቭመንት ፎከስ ምን ነበር የሚለውን በደንብ አድርጋችሁ ካፕቸር ማድረግ መቻል አለባችሁ ማለት ነው። ስለዚህ የመጀመሪያው ፌሚኒስት ሙቭመንት ኦር ፈርስት ዌቭ ኦፍ ፌሚኒዝም ሙቭመንት የምንለው ምንድነው? ፕሮሞቲንግ ውሜንስ ራይት ቱ ቮትስ በዋናነት ትኩረት የሚያደርገው አድርጎ የተንቀሳቀሰው የሴቶችን የመምረጥ መብት ማድረግ ነው ማረጋገጥ ነበር ማለት ነው። ሰከንድ ዌቭ ፌሚኒስት ሙቭመንት የሚለውን በኋላ እናያለን። እዚሁ ፈርስት ዌቭ ላይ እንቀጥል። ሌላው የዚህ ፈርስት ዌቭ ፌሚኒስት ሙቭመንት ሌላ ትኩረት ምንድነው የነበረው? ፕሮሞሽን ኦፍ ኢኳል ኮንትራክት ማሬጅ ፓሬንቲንግ ኤንድ ፕሮፐርቲ ራይትስ ፎር ዊሜን። እነዚህ በሙሉ በፈርስት ዌቭ ፌሚኒዝም ስር የሚካተቱ ናቸው። ለምሳሌ ከጋብቻ ጋር የተያያዙ መብቶች፣ ልጅ ከማሳደግ ጋር የተያያዙ፣ ከንብረት ጋር የተያያዙ አጠቃላይ ኢኳሊቲ ጋር ፎከስ ያደረጉ እንቅስቃሴዎች በፈርስት ዌቭ ፌሚኒዝም ስር የነበሩ እንቅስቃሴዎች ናቸው ማለት ነው። ምናልባት ጥያቄው በዓመተ ምህረት ከመጣ ፈርስት ዌቭ ፌሚኒዝም ከመቼ እስከ መቼ የነበረ እንቅስቃሴ ነው የሚል ከመጣ ቅድም ያሳየኋችሁ ላይ ምንድነው የሚለው ፈርስት ዌቭ ፌሚኒዝም መቼ ነው የነበረው? it is a movement of the 19th and early 20th century። ይህን ምናልባት በዓመተ ምህረት ጥያቄው ከመጣ በ19ኛው እና በ20ኛው ክፍለ ዘመን አካባቢ የነበረ የፌሚኒስት ሙቭመንት ነው ማለት ነው። ሌላው ፎከሱ ምንድነው የዚህ ሙቭመንት? የት ፌሚኒስትስ ዌር ስቲል አክቲቭ ኢን ካምፔኒንግ ፎር ዊሜንስ ሴክሹዋል ሪፕሮዳክቲቭ ኤንድ ኢኮኖሚክ ራይትስ ይላል። ስለዚህ ሰፍሬጅ ፎከስድ ኦን ዊሜንስ ሰፍሬጅ ቅድም የነገርኳችሁ ራይት ቱ ቮት የሚለው በዋናነት እዛ ላይ ትኩረት አድርጎ እንቅስቃሴ ሲያደርግ የነበረ ሙቭመንት ነው። ሌላው ኢት ፎከስ ኦን ኦፖዚሽን ኦፍ ቻትል ማሬጅ ኤንድ ኦነርሺፕ ኦፍ ሜሪድ ውሜን ኤንድ ዜር ችልድረን ባይ ዜር ሃስባንድስ። ቻትልድ ማሬጅ የምንለውን ምን ያደርግ ነበር? ኦፖዝ ያደርግ ነበር። ኢትስ ፕሮሞሽን ኦፍ ኢኳል ኮንትራክት ማሬጅ ፓረንቲንግ ኤንድ ፕሮፐርቲ ራይትስ ቅድም ያልኳችሁ ማለት ነው። ዘ ራይት ቱ ኤዱኬሽን የመማር መብት፣ ቤተር ወርኪንግ ኮንዲሽንስ፣ ማሬጅ ኤንድ ፕሮፐርቲ ሎስ፣ ሪፕሮዳክቲቭ ራይትስ ፈርስት። እነዚህ አጠቃላይ ምንድናቸው? የመጀመሪያው የፌሚኒስት ሙቭመንት ወይም ፈርስት ዌቭ ሙቭመንት የምንላቸው የትኩረት ፖይንቶች ወይም የትኩረት አቅጣጫዎች ነበሩ ማለት ነው። ስለዚህ በምርጫ መልክ ሊመጡ ይችላሉ፣ በሌላ መንገድ ሊመጡ ይችላሉ። እነዚህም በደንብ አይደንቲፋይ ማድረግ መቻል አለባቸው። ሌላው ከዚህ ጋር ተያይዞ ፈርስት ዌቭ ሙቭመንት መቼ ነው የተጠናቀቀው እና ወደ ሰከንድ ዌቭ ሙቭመንት የተገባው የሚለውን ምናልባት ለኢንፎርሜሽን እንዲኖራችሁ ዘ ፈርስት ዌቭ ፌሚኒዝም ኤንድድ ኢን ዘ 1920s በ1920ዎቹ አካባቢ የፈርስት ዌቭ ፌሚኒዝም ሙቭመንት የተጠናቀቀው ማለት ነው። ስለዚህ መቼ ጀመረ፣ መቼ ተጠናቀቀ፣ ዋና ዋና የዚህ ሙቭመንት እንቅስቃሴ የነበሩት ምን ናቸው የሚለውን በደንብ መያዝ መቻል አለባችሁ ማለት ነው። ሌላው ሰከንድ ዌቭ ፌሚኒዝም የምንለው ነው። ከ1960ዎቹ እስከ 1980ዎቹ አካባቢ የነበረ ፌሚኒስት ሙቭመንት ነው። ከዚህ ጋር ተያይዞ ጥያቄዎች ሊመጡ ይችላሉ። ቅድም እንደነገርኳችሁ አጠቃላይ ከሙቭመንቱ ጋር የተያያዙ ጥያቄዎች የትኩረት ኤሪያቸው ምንድን ነው የሚል ነው የሚሆነው። እዛ ላይ ፎከስ አድርጉ። ዋት አር ዘ ኬ ኮንሰርንስ ኦፍ ዘ ሰከንድ ዌቭ ፌሚኒዝም ሙቭመንት የሚለውን እዚህ ጋር የተጠቀሱት አሉ። እነዚህም በደንብ መያዝ አለባችሁ። ሬዚንግ ኮንሰርንስ አባውት ሴክሲዝም ኤንድ ፓትሪያርኪ በብዛት ከምን ጋር የተያያዙ ናቸው? ከሴክሲዝም ኤንድ ከፓትሪያርኪ ጋር የተያያዙ ወይም ስትራክቸራል የሆኑ የኢኒኳሊቲ ጥያቄዎች ሲነሱበት የነበረ የሙቭመንት አይነት ነው። የመጀመሪያው ፌሚኒዝም ሙቭመንት እንደነገርኳችሁ የኢኳሊቲ ጥያቄዎች ናቸው። ሴቶች እኩል የሆኑ ነው። ነገር ግን እዚህ ጋር ስትራክቸሩ በራሱ ኢኳሊቲ የሚያመጣ አይደለም ብለው ስትራክቸሩ መታገል የጀመሩበት ነው። ዋናው ፎከስ ምንድነው? ኢት ፎከስ ኦን አቦሊሽንግ ሴክሲዝም ኤንድ ፓትሪያርኪ። ራዘር ኮንሰርን ኢዝ ሬዚንግ ኮንሳይነስ አባውት ጀንደር ቤዝድ ቫዮላንስ። የጀንደር ቤዝድ ቫዮላንስ ኢሹ መነሳት የጀመረው በዚህ በሰከንድ ዌቭ ፌሚኒዝም ሙቭመንት ነው። ኢንክሉዲንግ ዶሜስቲክ አቢዩዝ ኤንድ ማሪታል ሬፕ። አጠቃላይ እነዚህ ነገሮች በሰከንድ ዌቭ ፌሚኒዝም ነው ሲነሱ የነበሩት። ራዘር ዋን ኢዝ ኤግዚስቲንግ ኢኒኳሊቲስ ኢን ዘ ወርክ ፕሌስ። በስራ አካባቢ ያሉ ኢኒኳሊቲዎች፣ ዲስክሪሚኔሽኖች
በዚህ በሰከንድ ዌቭ ፌሚኒዝም ነው መነሳት የጀመሩት። ከአዘር ዋን ኢዝ ሌጋላይዚንግ አቦርሽን ኤንድ በርዝ ኮንትሮል። ጽንስ ማስወረድ ህጋዊ መሆን መቻል አለበት፣ መከልከል የለበትም። ሴቶች በርዝ ኮንትሮል መብት ሊኖራቸው ይገባል፣ የሚወልዱትን ልጅ የመወሰን መብት ሊኖራቸው ይገባል የሚሉ አጠቃላይ ጥያቄዎች በሰከንድ ዌቭ ፌሚኒዝም ነው ሲነሱ የነበሩ። ስለዚህ እነዚህም በደንብ አይደንቲፋይ ማድረግ መቻል አለባችሁ እንዳይቀላቀሉባችሁ ከሰከንድ ዌቭ ከፈርስት ዌቭ እና ከሰርድ ዌቭ ሙቭመንት ጋር። ሌላኛው የሰርድ ዌቭ ፌሚኒዝም የሰከንድ ዌቭ ፌሚኒዝም ፎከስ ምንድን ነው? እዚህ ጋር ቅድም የጠቀስኳቸው እነዚህ ከሴክሲዝም ኤንድ ፓትሪያርክ ጋር የተያያዙት ናቸው። እነሱን በደንብ ካፕቸር አድርጉ። ሌላኛው ፌሚኒስትስ ቻሌንጅ ሜል ዶሚኔትድ ቲዮሪስ። ከዚህ ከኤዱኬሽን ጋር ተያይዞ ከካሪክለም ዝግጅት ጋር ተያይዞ ከሪሰርች ጋር ተያይዞ ሜል ዶሚኔትድ የሆኑ ቲዮሪዎችን መቃወም የጀመሩበት ጊዜም በሰከንድ ዌቭ ፌሚኒዝም ነው። ስለዚህ የኤፒስቴሞሎጂ ጉዳይ ከተነሳ እሱም ሰከንድ ዌቭ ፌሚኒዝም ላይ ነው የሚያልፈው። ስለዚህ ይህንም መርሳት መቻል የለባችሁም። እንዳጠቃላይ እነዚህ የሰከንድ ዌቭ ፌሚኒዝም ሙቭመንት የትኩረት ፖይንቶች ናቸው ማለት ነው። የፌሚኒዝም ሙቭመንት ነው። it began in the early 1990s and continued up to 2000 ከ1990ዎቹ እስከ 2000 ድረስ የነበረ የፌሚኒስት ሙቭመንት ነው። ከዓመተ ምህረት አንጻር ይህን መያዝ መቻል አለባችሁ። it partially responds to the perceived failures of second wave feminism. ከሰከንድ ዌቭ ፌሚኒዝም ያላካተታቸው ጥያቄዎችን ቤዝ አድርጎ የተነሳ ፌሚኒስት ሙቭመንት ነው ማለት ነው ሰርድ ዌቭ ፌሚኒዝም። ዋና ዋና ትኩረቶቹ ምንድን ናቸው የዚህ ሙቭመንት ካል? የመጀመሪያው ኢንተርሴክሽናሊቲ ኤንድ መልቲፕል ፋክተርስ ኦፍ ውሜንስ ኦፕሬሽን የምንለው በዚህ በሰርድ ዌቭ ፌሚኒዝም ነው መቀንቀን የጀመረው። ሴቶች ሴት በመሆናቸው ብቻ ሳይሆን ሌሎች ተጨማሪ ምክንያቶችም አሉ ብሎ እነሱን አይደንቲፋይ ለማድረግ ተሞክሯል በዚህ ሙቭመንት። ለምሳሌ አይደንቲቲ፣ ጀንደር፣ ሬስ፣ ኔሽን፣ ሶሻል ኦርደር ኤንድ ሴክሹዋል ፕሪፈረንስ አጠቃላይ እነዚህ ነገሮች በሰርድ ዌቭ ሙቭመንት ወቅት ሲነሱ የነበሩ ወይም ሪሰንት የምንላቸው የሴቶች መብት ጥያቄዎች ነበሩ ማለት ነው። ስለዚህ ከሁለተኛውና ከመጀመሪያውና ከሁለተኛው ፌሚኒስት ሙቭመንት የተለየ የሚያደርገው ይህ ሙቭመንት ምንድነው? የኢንተርሴክሽናሊቲ ኢሹ there are multiple factors of women's oppression. Women are not oppressed not only by their gender, rather there are different factors ብለው እነዚህን አይደንቲፋይ ለማድረግ የሞከሩበት ሁኔታ አለ ማለት ነው። ስለዚህ ይሄን በደንብ ካፕቸር ማድረግ መቻል አለባችሁ። other one is third wave feminism challenges essentialist definition of femininity and stereotypes. ለምሳሌ ሴቶችን አፐር ክላስ፣ ሚድል ክላስ፣ ዋይት ወይን፣ ብላክ ዊሜን እያለ በተለያየ ካታጎሪ ከፍሎ ጭቆናቸውም ይህን መሰረት ያደረገና የተለያየ መልክ ያለው ነው ብሎ በተለያየ ካታጎሪ ከፍሎ ነው ሲንቀሳቀስ የነበረው። ስለዚህ እነዚህ ነገሮች ከመጡ በቀጥታ የሚያልፉት ምን ላይ ነው ማለት ነው? ሰርድ ዌቭ ፌሚኒዝም ላይ ነው። አፐር ሚድል ክላስ ዋይት ውሜን ፌሚኒቲ፣ አፐር ክላስ ዋይት ውሜን ኦፍ ዘ ዩኤስኤ ዘ ዩኬ፣ አጠቃላይ እነዚህ ከኢኮኖሚክ ክላስ ጋር አያይዞ ሴቶችን በመደብ ከፍሎ መብታቸውንም በዛ መሰረት ሲጠይቁበት የነበረው የፌሚኒስት ሙቭመንት ሰርድ ዌቭ ፌሚኒዝም ሙቭመንት ማለት ነው። ስለዚህ በእነዚህ ኬወርዶች ይህን ፌሚኒስት ሙቭመንት ማስታወስ መቻል አለባችሁ ነው። ሌላው ምንድነው? ኢት ፎከስ ኦን አይደንቲቲ፣ ሴክሹዋል ፕሪፈረንስ ኤንድ ሚዲያ ፖርትሬል። ኦኬ የሚዲያዎችንም ኢሹ ሲያነሳ ነበረ። ስቴሪዮታይፕ ወይም ዲስክሪሚኔሽን ያለው ቤት ውስጥ ብቻ ሳይሆን ሚዲያም ላይ ያለ፣ ቋንቋ ላይ ያለ ብሎ የሴቶችን ጭቆና በተለያየ መንገድ ዲፋይን ለማድረግ የተሞከረበት ጊዜ ነው። ሌላው የሰርድ ዌቭ ፌሚኒዝም አንዱ እንቅስቃሴ የነበረው ምንድነው? ሴክሹዋል አይደንቲቲ ነው። ሴቶች የተለያየ ሴክሹዋል አይደንቲቲ ወይም ሴክሹዋል ኦሪየንቴሽን አላቸው ብለው የተለያዩ ሴክሹዋል ኦሪየንቴሽን ያላቸው ሴቶች ብቅ ያሉበት ዘመን በዚህ ሰርድ ዌቭ ፌሚኒዝም ነበር ማለት ነው። ስለዚህ ከመጀመሪያው ቴስት ብሉፕሪንት ላይ ካለው የመጀመሪያው ኦብጀክቲቭ ጋር ተያይዞ ወይም ዲስክራይብ ዘ ስሪ ፌሚኒስት ሙቭመንት ተብሎ የተቀመጠው ላይ
እነዚህ አሁን የጠቀስናቸው ሶስቱ የፌሚኒስት ሙቭመንት ጋር የተያያዙ ጥያቄዎች ሊወጡ ይችላሉ ማለት ነው። ስለዚህ እነዚህ እናንተ በደንብ ማንበብ ነው። ሁለተኛው ስፔሲፊክ ኦብጀክቲቭ ምንድን ነው? ኮንሴፕት ኦፍ ፌሚኒዝም ኤንድ ኤሪያስ ፎር ኢመርጀንት የሚል ነው ቴክስት ብሉፕሪንት ላይ ያለው። ስለዚህ ይህን ደግሞ እንየው። እዚህ ጋር ፓወርፖይንታችሁ ላይ ዋት ኢዝ ፌሚኒዝም ብሎ የሚጀምር ፓርት አለ። ስለዚህ ስለ ኮንሴፕት ከተነሳ ከዚህ ጥያቄ ነው የሚነሳው። ይህን በደንብ መያዝ መቻል አለባችሁ። ፌሚኒዝም ሪፈርስ ቱ ሙቭመንትስ ኤምድ አት ዲፋይኒንግ ስታብሊሽንግ ኤንድ ዲፌንዲንግ ኢኳል ፖለቲካል ኢኮኖሚክ ኤንድ ሶሻል ራይትስ ኤንድ ኢኳል ኦፖርቹኒቲስ ፎር ሜን ይላል። እናንተ እንዳጠቃላይ ይሄን በደንብ ኮንሴፕቱን ምንድን ነው የሚለውን እናንተ በደንብ ካፕቸር ማድረግ መቻል አለባችሁ። ይህን ፓርት ማለት ነው ካፕቸር አድርጎ ሌላኛው definition, it is a progressive movement transformed from individual struggle to mass revolutionary movement ይላል። it is also a social and political philosophy። እንዳጠቃላይ እነዚህ ምንድን ናቸው? ከኮንሴፕቱ ጋር የተያያዙ ከነዚህ ጥያቄ የኮንሴፕት ጥያቄ ሊወጣ ይችላል። ስለዚህ ዋት ኢዝ ፌሚኒዝም የሚለውን በደንብ ካፕቸር ማድረግ መቻል አለባችሁ ነው። ሌላው ከዚህ ጋር ተያይዞ እነዚህ ነገሮችን በደንብ ትኩረት ብታደርጓቸው ፌሚኒዝም ኢዝ ኖት ዘ ቢሊፍ ዛት ዊሜንስ አር ሱፐሪየር። ምናልባት በምርጫ መልክ ሊመጣ ይችላል። ዋት ኢዝ ፌሚኒዝም ብሎ ሴቶችን የበላይ ማድረግ ምናምን የሚል ጥያቄ ሊመጣ ስለሚችል ይሄ ኢንፕሪንሲፕል ስህተት ነው። ስለዚህ ይህን በደንብ መያዝ መቻል አለባቸው። ፌሚኒዝም ኢዝ ኖት ሄቲንግ ውማን ሄቲንግ ሜን ራዘር ፌሚኒዝም ሙቭመንት ኤም ቱ አቺቪንግ ኤንድ ስታብሊሽንግ ኢኳሊቲ ቢትዊን ሜን ኤንድ ሜን። ዋናው ዓላማው ምንድን ነው? ኢኳሊቲ ምን ማድረግ ነው? በሴቶችና በወንዶች መካከል አቺቭ ማድረግ ነው። ስለዚህ እነዚህ ነገሮች በደንብ መያዝ መቻል አለባችሁ ማለት ነው። ከኮንሴፕት ጋር የተያያዙ ጥያቄዎች ናቸው። አሳሳች ነገሮች ሊወጡ ይችላሉ ማለት ነው። other one is it is a movement for social structural and personal transformation. It is a social movement. It is a structural and personal transformation movement. So this is the right definition of feminism. So እነዚህን በደንብ ዴፊኒሽኖቹን ማየት መቻል አለባችሁ። Feminist movements are the most famous vibrant social movements challenging discriminatory power relations between men and women. በሴቶችና በወንዶች መካከል ያለውን ዲስክሪሚናቶሪ ፓወር ሪሌሽን ማድረግ ነው፣ ቻሌንጅ ማድረግ ኩዌሽን ማድረግ ነው ፌሚኒዝም ዋነኛ ዓላማ ማለት ነው። ስለዚህ ሁለተኛው ኦብጀክቲቭ ጋር ተያይዞ እነዚህን ኮንሴፕቶች በደንብ መያዝ አለባቸው። አጠቃላይ ከምን ጋር የተያያዘ ነው? ከኮንሴፕት ጋር የተያያዙ ጥያቄዎች ናቸው ማለት ነው። ይህን ታሳቢ አድርጋችሁ መዘጋጀት መቻል አለባችሁ። ሌላ there are different types of feminist theories እነሱን ማየት መቻል አለባችሁ። ፎር ኤግዛምፕል ሊበራል ፌሚኒዝም የሚባል አለ። እንደምታስታውሱት it asserts that the equality of men and women can be achieved through political and legal reform። ለምሳሌ ይሄኛው የፌሚኒስት ታይፕ ፖለቲካል እና ሌጋል ሪፎርም በማድረግ ብቻ በወንዶችና በሴቶች መካከል ያለውን የኢኳሊቲ ችግር መፍታት ይቻላል ብሎ የሚያምን የፌሚኒስት ታይፕ ነው። ሌሎች ራዲካል ፌሚኒዝም አለ፣ ማልቲካልቸራል ፌሚኒዝም አለ፣ ማርክሲስት ሶሻሊስት ፌሚኒዝም አለ። በርካታ ፌሚኒዝሞች አሉ። የእነሱ ፎከስ ምንድን ነው? አንዱ ከሌላው የሚለየው ምንድን ነው የሚለው እዚህ ላይ ነው ሊመጣ የሚችለው ጥያቄው። ስለዚህ እነዚህን የፌሚኒስት ቲዎሪ አይነቶች በደንብ ማየት መቻል አለባችሁ ማለት ነው። እነሱን ትኩረት እንድታደርጉ ነው። ሌላው ምንድነው ምናልባት ከኦፕሬሽን ጋር ተያይዞ ታይፕስ ኦፍ ኦፕሬሽን ይባላል። ምን አይነት ጭቆና ነው ያለው? ኢንዲቪጁዋል ኦፕሬሽን አለ፣ ሶሳይታል ካልቸራል ኦፕሬሽን አለ፣ ኢንስቲቱሽናል ኦፕሬሽን አለ። እነዚህ በተለያየ መልክ ሊመጡ ይችላሉ። እነዚህም በደንብ ማየት ይኖርባቸዋል። የዚህ ጋር ታይፕስ ኦፍ ኦፕሬሽን ዋይ ፌሚኒስት ሙቭመንት ስታርትድ፣ ለምንድን ነው ፌሚኒስት ሙቭመንት የጀመረው የሚለውን ኦፕሬሽን ስላለ ነው። ግን የኦፕሬሽን አይነቶችን በደንብ ማየት አለባቸው። እዚህ ጋር ኢንዲቪጁዋል ኦፕሬሽን አለ፣ attitudes and actions that reflect prejudice against a social group and definition በደንብ ይዩት። ሶሻይታል ኦር ካልቸራል ኦፕሬሽን የሚባል አለ፣ እንደ ማህበረሰብ ያለ ጭቆና ማለት ነው። ለምሳሌ ሶሻል ኖርምስ፣ ሮልስ፣ ሪቹዋልስ
ላንጉጅ፣ ሙዚክ፣ የተለያዩ በማህበረሰቡ የሚገለጹ የተለያዩ ነገሮች አሉ። እነዚህ እንዴት ሴቶችን በተለየ መንገድ ዲስክራይብ ያደርጋሉ የሚለውን እዚህ ጋር ማየት ነው። ስለዚህ ሶሳይታል ወይም ካልቸራል የሚባል የኦፕሬሽን አይነት አለ። ሌላው ኢንስቲቱሽናል ኦፕሬሽን አለ። በተቋም የምናየው የተለያዩ ሴቶችን እኩል ውክልና እንዳይኖራቸው የሚያደርግ ተቋማዊ የሆነ ኦፕሬሽን አለ። እነሱም በደንብ ማየት መቻል አለባቸው። ተመሳሳይ ቪዲዮዎችን ወደፊት እንድሰራላችሁ ከፈለጋችሁ የዩቲዩብ ቻናሌ ባዮ ላይ አለ። እሱን ሰብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ። ይመቻችሁ።